ስለዚህ ትዊተርን የሚጠቀሙ ሰዎች በተለይ የማይጽፉ ከሆነ አክቲቭሊ ኢንጌጅድ የማይሆኑ ከሆነ ዝም ብሎ የተቀረበውን ሁኔታ የሚመለከቱ የሚያነቡ ከሆነ የበለጠ ስሜቶቻቸው በአሉታዊ መንገድ እንደሚጠቁ ሁኔታዎች አሳይተዋል። እንደዚሁም 80% የሚሆነው ትዊተር ላይ የሚቀመጥ ጽሁፍም ሆነ ሌሎች መልእክቶች 10% በሆነው ተጠቃሚ ብቻ ኮንትሪቢዩት የሚደረጉ ናቸው። ያ ማለት ወደ 90% የሚጠጋው ተጠቃሚ ዝም ብሎ ሁኔታዎችን የሚታዘብና ተመልካች ብቻ ነው ማለት ነው። ከዛም በተጨማሪ ጥናቱ እንደሚያሳየው ከሆነ ከፖለቲካዊ አስተሳሰቦች አመለካከቶች ጋር በተያያዘ ሰዎች በጣም ጽንፍን እየያዙ የሚገኙበት ሁኔታ ተስተውሏል። ጥግና ጥግ ሆነው ሰዎች ሲጣሉ ሲከራከሩ በመካከላቸው ያለው ልዩነት ተነጋግረው ለመፍታት ወይም ደግሞ ለመቻቻል ከማድረግ ይልቅ በጣም ጥግና ጥግ ሆነው የበለጠ ሲራራቁ ተስተውሏል። ይህ ደግሞ በአገራችንም የተስተዋለ ጉዳይ ነው። በተለይም ላለፉት ዓመታት አገራችን ውስጥ በነበሩት ጦርነቶች፣ ግጭቶች፣ አለመግባባቶች፣ ፖለቲካዊ ትኩሳቶች ምክንያት ሰዎች ስሜቶቻቸውን ይገልጹባቸው የነበሩ ቦታዎች መካከል ትዊተር በጣም ቀዳሚ ነበር። ኢትዮጵያ ውስጥ የሚገኙም እንደዚህም ደግሞ ዳያስፖራ የሚባሉ ሰዎች ይህንን አፕሊኬሽን በመጠቀም ሀሳቦቻቸውን ያጋሩ ነበር። ይህ ደግሞ በጣም በርካታ የሆነ መኳረፍን፣ መጣላትን፣ ውዝግብን ሲያስነሳ አስተውለናል። ስለዚህ እንዴት አጠቃቀማችንን እንወስን የሚለውን ነገር እንመልከት። አንደኛ ማድረግ ያለብን ነገር ኖቲፊኬሽኖቻችንን ማጥፋት ነው። ኖቲፊኬሽን ካጠፋን በየሰዓቱ በየደቂቃው አንረበሽም ማለት ነው። ስንፈልግ ብቻ ጊዜ ሲኖረን ብቻ ያንን አፕሊኬሽን እንጠቀማለን። ከዛ በተጨማሪ ማድረግ ያለብን ነገር ከቻልን ከስልካችን አፕሊኬሽኖችን ማጥፋት ነው። ይሄ ማለት ረጅም ሰዓት በሄድንበት ቦታ ሁሉ ቶሎ ቼክ እንዳናደርገው ያደርገናል። ምናልባት ቁጭ ስንል በኮምፒውተራችን ጊዜ ወስደን ብንጠቀመው ማይንድፉል ሆነን ብናደርገው በተወሰነ መልኩ ለውጥ ልናይበት እንችላለን። ከዛም በተጨማሪ ደግሞ ፖዚቲቭ የሆኑ መልእክቶችን መከታተል፣ እኛም ደግሞ የራሳችን ሀሳብ ሪስፔክትፉል በሆነ ጨዋነት በተሞላበት መንገድ ማጋራት፣ ከመጥፎ ነገሮች ደግሞ መራቅ ወሳኝ ነው። ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።